በዚህ በ2018 ዓ.ም እንግዲህ በኢትዮጵያ ብሔራዊ ምርጫ ይካሄዳል ተብሎ ነው እንግዲህ በመንግስት በኩል እቅድ ተይዞ ያለው። ነገር ግን እንግዲህ የተለያዩ ኢሹዎች እየተነሱ ነው የሚገኙት። የኢትዮጵያ ብሔራዊ ምርጫ ቦርድ እንደሚታወቀው ህወሓትን ከፓርቲነት መሰረዙ ይታወቃል። ይህንንም ተከትሎ እንግዲህ ህወሓት ባወጣው መግለጫ እንደገለጸው ከሆነ በትግራይ የኔ ህጋዊነት ሳይመለስ ምንም አይነት ምርጫ ሊካሄድ አይችልም። ፓርቲው ከመቼውም ጊዜ በላይ በጣም ጥሩ አቋም ላይ ነው የሚገኘው። ከፌደራል መንግስቱ ጋር የተደራደረ ብቸኛው ፓርቲ ነው። ስለዚህ ይህንን ፓርቲ በማንኛውም መመዘኛ ማጣጣል ወይም መሰረዝ አይቻልም ሲል ገልጿል። የፌደራል መንግስት ከኛ ጋር የፈጸማቸውን ውሎች ለማከናወን ዝግጁ አይደለም። የተፈናቀሉ ወገኖችን ወደ ቤታቸው መመለስና የትግራይን የግዛት አንድነት ማረጋገጥ ጥቅሙ የጋራ ነው ያለ ሲሆን ህወሓትን አላውቀውም ማለት የፕሪቶሪያዊ ስምምነት አላውቀውም እንደማለት ነው። ይህ ደግሞ እንደ ሀገር የማይጠቅም ጉዳይ ነው። ቆም ብሎ ማሰብ ያስፈልጋል። የፕሪቶሪያዊ ስምምነት ማለት የመገናኛ ድልድያችን ነው። ስለዚህ እንዳይበጠስ ልንጠብቀው ይገባል ሲል እንግዲህ ፓርቲው ባወጣው መግለጫ ገልጿል። አክሎም የኢትዮጵያ ብሔራዊ ምርጫ ቦርድ ከፕሪቶሪያዊ ስምምነት በላይ ሆኖ ህወሓትን ከፓርቲነት ምዝገባ መሰረዙ ትክክል ያልሆነ ጉዳይ ነው ሲል ገልጿል። ወታደራዊ መፈንቅለ መንግስት በጊኒ ተፈጸመ። በጊኒ የሚገኙ ወታደራዊ አመራሮች ወታደራዊ መፈንቅለ መንግስት በመፈጸም የሀገሪቱን ፕሬዝዳንት ኡማር ሲሶኮን አስረዋል። ወታደራዊ አመራሮቹ በሀገሪቱ ብሔራዊ ጣቢያም ቀርበው እሁድ የተካሄደው ፕሬዝዳንታዊ ምርጫ ማገዳቸውንም ገልጸዋል። በተጨማሪ ሁሉንም የጊኒ ቢሳው ድንበሮች የዘጉ ሲሆን ሰዓት እላፊም ታውጀዋል። ጊኒ ቢሳው ባለፈው እሁድ ፕሬዝዳንታዊ ምርጫዋን ያካሄደች ሲሆን ውጤቱ በዛሬው ዕለት ይፋ ይደረጋል ተብሎ እየተጠበቀ ባለበት ጊዜ ነው መፈንቅለ መንግስቱ የተካሄደው። ስልክ ቀምቶ ወደ ቱቦ ከገባ ሌባ ጋር አብሮ ቱቦ ውስጥ በመግባት ስልኩን ያስመለሰው የፌዴራል ፖሊስ አባል በዛሬው ዕለት መነጋገሪያ ሆኗል። በምስሉ ላይ የምትመለከቱት የፌዴራል ፖሊስ እንግዲህ ዛሬ 6 ሰዓት ተኩል ላይ ቦሌ ብራስ አየር መንገድ ፊት ለፊት ከአንድ መንገደኛ ላይ አይፎን ስልክ በመንጠቅ ሩጦ ወደ ቱቦ የገባል ሌባ ቱቦ ድረስ ተከትሎ ገብቶ ስልኩን በማስመለስ ለፖሊስ ሌባውን አስረክቧል። ይህም የፌዴራል ፖሊሱ ድርጊት አድናቆትንና ምስጋናን አስችሮታል። ተመልሰን እንድንገናኝ የመደመር ምልክቷን ተጫኑ።